ሰላም ውድ የተሙዳናት ሚዲያ ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ ከሰላም ይጋ ነው የመጣ ነው። ዛሬ እንግዲህ ሁለታችንም ጽዋ ምን መሰረተበት የሚያስፈልጉልን እቃዎች ለመግዛት ወደ ራጉኤል ቤተክርስቲያን እየሄድን ነው። ሰላምዬም እንግዲህ የማንን ነው ጽዋ የምትመሰርችው? የኪዳነ ምሕረት መጀመሪያ ሰላም ልበላችሁ። ሰላም እንዴት ናችሁ? የተሙዳናት ዩቲዩብ ተከታታዮች በሙሉ ደህና ናችሁ? እንዴት ናችሁ? ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ሼር አድርጉ ለብዙ ሰው እንዲዳረስ። መነጽር ዩቲዩብ ስላስተዋወቅኩልህ ነው፣ ችግር የለውም አታስተዋውቁ። እንግዲህ ዛሬ የምንሄደው የት ነው? ዛሬ ወደ ራጉኤል እየሄድን ነው። እሺ ለጽዋ ምስረታ የሚያስፈልጉን እቃዎች አብረን እንግዲህ እሷም የእናታችን የቅድስት ኪዳነ ምሕረትን ጽዋ ማህበር ምስረታ ላይ ነች። እኔም እንደዛው የቅድስት ስላሴ እንደምታውቁት ናዝሬት መጀመሪያችን ነው ደግሞ ሁለታችንም። የሚገርም አጋጣሚ ናዝሬት ላይ ነው የሚሆነው። የኔ ናዝሬት ላይ ነው። ጥሩ ነው። አዲስ አበባ ነኝ። አንቺ አዲስ አበባ ጋር ያሉ ሰዎች ሁለቱም ጋር መምጣት የምትችሉ ሰዎች እንግዲህ ይቻላል። በሩ ክፍት ነው። ሊገብቻለሁ። መዝገበኝሽ እጄ ነው የመጀመሪያ ተመዝጋቢ ይሰራል። እና ለጽዋ ማህበር ምስረታ የሚያስፈልጉን እቃዎች ከራጉኤል ቤተክርስቲያን ለመግዛት ሁለታችንም እየሄድን ነው። አብራችሁን እስከመጨረሻው ተከታተሉ። አብራችሁን ቆዩ። ሰላም ካየሽ ብዙ ጊዜ በጽዋ ማህበር ላይ እናቶቻችን አብዛኛውን ጊዜ ወይ ቡና ተፈልቶ ወይንም ደግሞ ጽዋ ማህበር ላይ ምንድነው የሚደረገው እንደ አንድ መገናኛና ማለት የዋህነቱ ነው፣ በየዋህነት ነው አብዛኛው ጊዜና ሀሜት ይኖራል ማለት ጽዋው ላይ መንፈሳዊ ነገሩ ያን ያህል ደምቆ አይታይም። መብላስ መጠጣቱና መገናኘቱ ከዛ ባለፈ ስለ ክርስቶስ ቃለ ወንጌሎቹ እነዚህ መንፈሳዊ የሆነ ይዘቱ በጣም የቀነሰ ነውና ያን ነገር ደግሞ ከዚህ በኋላ ማስተካከል እንዴት ነው የሚቻል ያለበት? እኛ ወጣቶች በተለይ እንዴት ነው ለሌሎችም አርአያ መሆን የምንችለው? ከዚህ በኋላ እንዴት ነው ማስቀጠል መቻል ያለብን የሚለው ነገር እንዴት ምን ትያለሽ? እስኪ በዚህ ነገር ላይ የሚገርምህ እኔ ላይ የተለቀቀው ዩቲዩብ ላይ የተለቀቀው ቪዲዮ አለ አባዬ ስለ ጽዋ ማህበር ያወራውና እሱ ላይ በደንብ ገልጾታል። እና ብዙ ጊዜ ማህበር ውስጥ ወጣቶች ሲሰበሰቡ እናቶችም ቢሆኑ ግን እኔ ብዙ ጊዜ የሚያጋጥመኝ ወጣቶች ስለሆነ እንደ እድሜ ማለት ነው ስለሆነ በቃ የሚጠጡ አሉ ማለት ተሰብስበው ምናምን እንደ ጨዋታ ለማስጀመሪያ በሚል የሚጠጡ ልጆች አሉና ይሄ ተገቢ አይደለም። ያንን ጻድቅ ወይም ደግሞ ያንን ቅዱስ አስበን እስከመጣን ድረስ ለሱ የሚገባውን ነገር አድርገን ነው መለያየት ያለብን ብዬ አስባለሁ። እና ምን ትላላችሁ? ነጆ ምናምን ትክክል ነው ያነሳችው ሀሳብ። በዚህ ዙሪያ ላይ የገጠማችሁ ነገር አለ? እኔ ባይዘው ምን አደርጋለሁ መሰለህ በዛ ሱስ ባለው ሰዓት ሱስ ተጠቅሜ ሄድ ነበር። ኖርማል ሱስ ተጠቅሜ ማለት ነው። በቃ መጠቃቀም ተጠቅሜ ሄዳለሁኝ። ማስበው እዛ ጋር ያለው ቫይቡን ነው ማስበው። እዛ ጋር ጨዋታው ሳቁን ነው እንጂ የዛን ጻድቅ ወይ የዛን ቅዱስ ወይ በቃ ያንን በረከቱን አስቤ አልሄድም ነበር። ጠላው ምኑ ስላለ ይጠጣል፣ ምግብ ይበላል፣ ያ ነው እንጂ የሚታየን የጽዋው ስርዓት ሆኖ በረከት ተካፍለ ልክ እንደ ቅዳሴ ያለ አይደለ? ቅዳሴ በረከት ስርዓቱን ጠብቀ በረከትን ተቀብለ መመጣበት ነው። ያም ጽዋው የራሱን ስርዓት ሄደ ከክ ያንን በረከት አግኝተህ ትመጣለህ። ግን እኔ በዛ ሰዓት ሱስ ውስጥ ምናምን እየተጠቀምኩኝ መሄድ ነበር። በጣም ቀለል አደርገዋለሁኝ እና እዛው ውስጥ ደግሞ ይሄ ብዙ ነገር አለ ገባ። ወጣት ስትሆን መጠጡ ላይ እዛ ትጠጣለህ፣ ትሰክራለህ፣ አጉል ዝማሬ አለ ስርዓት የሌለው ቡና ተፈልቶ እንጠጣለን። ቡና የሆነ ቦታ ሄደ ቡና እዛው ጽዋ ላይ እናቶቻችን ላይም አለ። አዎ ኖርማል መስት ተደርጎ ነው የሚካሄደው እንጂ ይሄ በዛውም ደግሞ አጅሬው ማህበሩን ለማበላሸት የሚያደርገው ጥረት አለ። አዎ የኔም ማይቀርብኝ ነውና እያንዳንዱ ስርዓታችን ባለማወቅ ወይም ደግሞ ጽዋ ማህበር ምን አይነት ስርዓት እንዳለው ባለማወቅ የምንገባበት ስህተት ለብዙ ነገር ይዳረገናል ብዬ አስባለሁ። ማግኘት ያለብንን በረከት ሳናገኝ ለማዳችን ደግሞ ያ ነገር እየለመደ ሲሄድ ስርዓት እየሆነ ይሄዳል እና አንዳንድ ጊዜ ከይሽ ያ ነገር እናቶች አረ ይሄ ነገር አይደረግም ሲያቻው አንተ ደግሞ ከመጀመሩ መተን ደግሞ መካሪም ጥሩ የሚባል ነገር አለ። አዎ እነሱ በቆዩ ቁጥር እዛ ማህበር ውስጥ መተ ድንገት ብትናገር እንዴ የምርሽን ማለት ልጅ ለእናቷ የምታስተማረሽ ነው እንደዛ አይነት አይፈልጉም መመከር። በተለይ ልጅ ሆነሽ አረ ይሄ ነገር እኮ አይደረግም ስትይ በፍጹም አይቀበሉሽም። አይሁን እነሱ ያሉት ነው። እነሱ ቆየን በማህበር ውስጥ ስለቆዩ ብቻ ሁሉ ነገር የሚያውቁት ይመስላችኋል? አንድም እሱ ነው፣ ሁለትም ደግሞ
እነሱም የተቀበሉት በዛ አይነት መንገድ ነው። በጣም ጥቂቶቹ ናቸው ትክክለኛውን ስርዓት አስቀጥለው ለምሳሌ የሊቀ መላእክት ቅዱስ ሚካኤል ከሆነ ድርሳኑን መልኩን አድርሰው በስነ ስርዓት የጽዋውን ስርዓት ጾም ከሆነ ጾሙን ሳጠብቀው መተው ጽዋ ቀምሰው በስነ ስርዓት ያን ነገር በረከቱን ተካፍለው የሚሄዱት ተስለው ስለሰምሮላቸው ስለታቸው መስከረው ከተቻለ ጥቂት የእግዚአብሔር ቃል አንድ ጥቅስ አውጥቶ ተማምረው በዛ መንገድ የሚለያዩት አሉ። ጠንካራ የጽዋ ማህበርተኞች አሉ። በጣም እንደውም የጽዋ ማህበሩን በጣም ደስ የሚለው ነገር ምንድነው የወለደች ካለች ይጠያየቁበታል። ሚረዳ ካለ አቅመ ደካሞች ካሉ ይረዳዱበታል። በዛ አኳያ ስታዩት በጣም ምርጥ ነው ማለት ጎበዞች አሉ። እና ያንን ነገር ደግሞ ማስፋፋት የሚቻለው እንትኑን በማስፋት ነው፣ ግንዛቤን በመስጠት ነው። አሁን ባንቺ በመነጽር ዩቲዩብ ላይ መምህር ያስተማረው ነገር ለእናቶች ቤት ውስጥ ብዙ ወጣቶች በተለይ ለእናቶች ቢከፍቱላቸው ጽዋ ማህበር ላላቸው ወጣቶች ያን ነገር ቢያዩት ስርዓቱን ጠብቀው ለማስተካከልም ይመቻቸዋል። ብዙ ጊዜ አሁን ምንድነው መሰለኛ ጋር ያለው ችግር ቶሎ ብለን ወደ ጉዳይ መግባት ነው የምንፈልገው እንጂ ስርዓቱ ምንድነው፣ ምን አይነት ትምህርት አለው፣ ምን ማድረግ አለብን፣ ምን አይነት ስርዓት ይኖረዋል የሚለው ስለማናቅ ቀጥታ ጽዋ ማህበር መመስረት ከተባለ ቀጥታ እንገባበታለን። ቡክትክት ያለ ማህበር ነው የሚሆነው። ስለዚህ እያንዳንዱ ስርዓት ግን በየቤተ ክርስቲያኑ ልክ ንስሐ ሲገባ የሆነ ስርዓት አለው አይደል? ልክ እንደዛው መስት በቃ ግዴታ ሆኖ የሚያስተምሩት ቢሆን አባቶች ሁሉም ሰው ያንን ማህበር በምን አይነት ነገር መምራት እንዳለበት ያውቃል ብዬ አስባለሁ። ቅድመ ዝግጅት ያደርግ ነበር። ይሄን አድርጌ ይሄን ማህበር መሰረታለሁ ብሎ ቅድመ ዝግጅቱን አዘጋጅቶ ይገባ ነበር ማለት ነው። ፈተናዎችም ደግሞ አሉት። እነዛን ፈተናዎች ደግሞ በግልጽነት መወያየት ልክ ነው። ደግሞ ጽዋ ማህበሩ ላይ የጸሎት ህይወት ቢኖራቸው ማህበርተኞቹ በራሳቸው በቤታቸው የጸሎት ቤት ኖሯቸው የሚጸልዩ የሚሰግዱ ከሆነ ለማህበሩ ራሱ ፈተና ይሆኑ። አንዳንድ ጊዜ ምን አለ መሰለሽ የግል ይሄ ጸባይሽን የሆነ ቦታ ላይ ይዘሽ ትምህርት ቤትም ሆነ ሌሎች ዓለማዊ ቦታዎችን እንኳን ይዘሽ የምትሄጂው ያለሽን ማንነት ነው የምታሳዩና ልክ ጽዋ ማህበሩ ላይ ያለሽን ነገር ነው አውጥተሽ የምታሳየው። ምክር የማይቀበሉ እናቶች አሉ። አይ ምናምን ነገር ቂም ተጣልተው ከሆነ እኔ ይቅር አይደለም ይሉ አሉ። አንዳንድ ጊዜ በይቅርታ ምክንያት ከጽዋው ማህበር የሚወጣሉ አልቀምስም የሚሉ እኮ ሰው እዛው ይመጣሉ እኮ ያን ቀን ግን አሞኛል እንዲህ ብሎ አልቀምሱም። ለምን እንደማይቀምሱ ጽዋውን ይሄ ከሌላ አንፃር አይደለም ንጹህ ስላሉ ወይ ምናምን አይደለም ከአንድ ሰው ጋር ጸብ ስላላቸው ጽዋውን አልቀምሳትምም አልታረቃትምም ነው ጨዋታው። ገባ አይደለ? እና ይሄ እንዴት ነው የአምልኮ ህይወት ካላቸው አንተ እንዳልከው ሰግዶ ጸልዮ መጥቶ እዚህ ጋራ ሰው የሚቀየምበት ምንም ነገር የለውም። እና ቤት ውስጥ እንደውም እኔ እንደምሳሌ ማነሳው የነ ግሩሜ የነሲስ የጽዋ ማህበር እውነት ለመናገር በጣም የሚገርም ማህበር ነው። እኔ ከናዝሬት ድረስ እየመጣው ካፈላሉ የነሱ የጽዋ ማህበር እና ያለው ነገር ምንድነው እሱ ሁሉም በየቤታቸው የጸሎት ሰዓትና ጊዜ ያላቸው የራሳቸው ግዴታ ተወጥተው የሚመጡ ናቸው። እዛ ጋር ሲመጡ ምንድነው በፍቅር ነው የምትሰባሰቢው። ስትገናኚ በቃ ሰላምታሽ ራሱ የፍቅር ነው፣ የምታወሪው ፍቅር ነው። የባቅመ እንደውም ባለፈው ምንድነው ያየሁት የነሱ ጽዋ ማህበር ላይ 10 አመት ያህል ጊዜ በፋይናንሻሊም በመንፈስም የምትቸገር አንዲት እህት አለች እና ያን ነገር ሳይው በጣም ነው የገረመኝ። ምክንያቱም 10 አመት ያህል እየተጋገዙ ፍቅር እየሰጧት ያቺ ልጅ በዛ ልክ እንትን ሲሏት ሳይ በጣም ነው የገረመኝ። ለምን የጽዋ ማህበር ሲባል አንዳንዱ እንደውም እንደ መቀጣጠሪያ የሚያደርጉታሉ፣ ሪሌሽንሺፕ እንደ መቀጣጠሪያ የሚያደርጉታል። ያ ማለት ግን በነገራችን ላይ ኦርቶዶክሳዊ የሆነውን ስርዓት ቀጥታ ጠብቆት ከሆነ እኮ ምንም ችግር የለውም። ግን ይዘቱን እየለቀቀ ከሄደ ሰዎች ያንን ማህበር ሲያዩ ቤተክርስቲያን የሚያሰድብ ስርዓቷን የሚያሰድብ በማይሆን መንገድ ሲሆን ነው መሆን ያለበት እና ጀስት ያንን ማስተካከል የምንችለው ደግሞ እኔ አንቺን አሁን ባለንበት ለምሳሌ እኔና አንቺ ዛሬ የአንቺ ኪዳነ ምሕረት እኔ የቅድስት ሥላሴን ማህበር ነው የምንመሰረተውና አመሰራታታችን ነገ ከዛ ውስጥ ወጥተው ደግሞ ልጆቻቸውም ሆነ ራሳቸው ሌላ ጽዋ ማህበር መመስረት ሲፈልጉ የነ ሰላምና የነ ተሙ አይነት ማህበር አራ መሆን አለብን ነው። ልክ ነው። ያ እንዲሆን ደግሞ እኛም ደግሞ ያንን ማህበር እግዚአብሔር እንዲባርክልን ማህበሩን ሰላም እንዲያደርግልን የህብረት ጸሎት ያስፈልጋል፣ የግል ጸሎት ያስፈልጋል። ከዛም ባለፈ ደግሞ
እግዚአብሔር መፍቀዱን ራሱ ማወቅ አለበት ማለት ዝም ብሎ ተነስቶ ራሱ መመስረት አይቻልም እንደሚመስለኝና እግዚአብሔር መፍቀድ አለበት ብዬ አስባለሁ። ሌላው ደግሞ ያው አባይ ሲያስተምር ከሰማችሁት በሁለት ወር አንዴ ግዴታ ቅዱስ ቁርባን መቀበል አለባቸው እነዛ ማህበረተኞች መቀበል አለባቸው። ምክንያቱም ያ ቅዱስ ቁርባን የተቀበሉ ሰዎች መቼም አንተ ቅዱስ ቁርባን ከተቀበልክ በኋላ ወደ ጥላቻ ወደ ቂም አትሄድም። ያንን እንዲይዝ ያደርጋል። ገባህ? አልታረቅም የሚለው ነገር አይመጣልህም። ዋናውን ፍቅሩን ከተቀበልክ እንዴት ነው አልታረቅም የምትለው? ስለዚህ በሁለት ወር አንዴ ቢያንስ ነው እሱ እንደው በስራ በተለያየ ምክንያት የማይመቻቸው ስለሚኖሩ ተሰባስበን እኛ ጋርም ይኖራል ይሄ ህግ ይቀጥላል እና መሆንም ያለበት እንደዛ ነው። አሁን ያነሳሽው አስፈላጊ አሪፍ ነው። እግዚአብሔር ፍቃድ ባልሽው ዙሪያ ግን በጣም ትልቅ ነገር ያነሳሽው። ለምን እግዚአብሔር እኔ ማቆት አንድ ማህበር አለ። ማህበሩ ላይ ሄደው ጽዋቸውን ተካፍለው ሙሉ መጠጥ ቤት ነው የሚሄዱት። እንደዛው እንደወጡ ማለት ነው። ሙሉ ያልቃል አይደል? አላው ማጋጋያ ነው ነገር። ለምን ይሄ አንድ ፍቃድ እግዚአብሔር ነው። ሁለት ወጣቱ ጋር ወንጌል እኮ ይሰበካል። ወንጌል እዛው ወጣቱ ይማማርና ያ ምን መሰለ ልማድ የሆነ ወንጌል ነው። ቤት ያምልኮ ህይወት የለም፣ ቅዱስ ቁርባን ህይወት የለም። ሰላምዬ እንዳለችው ማለት ነው። እና ወጣው በቁም ነገር ቁም ነገር እኔ ያየሁትን ነው የምናገረው። መጠጥ ቤት ያ ሁሉ ተሰብስቦ እንደወጡ ወጣቱ መጠጥ ቤት ከዛ በኋላ ያጣላው ማጋጋያ ነው። ያ እዛ መጠጥ ቤት ደግሞ ይጨርሱታል ማለት ነው። ገባ? ይሄ ምንድነው አንድ ግንዛቤ ማጣት ነው እንዳትል ወንጌሉ ተሰብኳል። ግን ምንድነው ያምልኮ ህይወት መጉደል እና የስጋ እና ደግሞ መጉደል ነው። ገባ? እሱ ከየሌለበት ህይወት ስለሆነ ነው። መጠጥ በተባለው ነገር ላይ አንዳንዴ ምን የሚመስሉ ጽዋ ማህበሮች አሉ። በቃ ሙሴ አለ። ሙሴ ማለት ከነሱ በቤተክርስቲያን እውቀት የተሻለ ማህበሩ ሊመራ የሚችል በጸሎት የሚያስተዳድር ያን ነገር ወንጌል የሚያስተምር ነው። ከዛ ግን ምንድነው እነዚህ ሁሉ ስርዓቶች በሰላም ይፈጸሙና መጨረሻው ነጭ አረቄ ይሆናል ማለት ነው። ያበሻ አረቄ ነው። ከዛ በሰላም የተጀመረው ነገር ተንበጫብጨው በረከቱን ሳይዙ ቤት እኔ አንዳንዴ ምን ይላል ይሄ ጽዋ ማህበር ቢቀርስ የሚል ባለመግባቴ የማልጓጓበት ነገር ሆኖ ይቀራልና ይሄ ነገር ባይሆን ዝም ብሎ በልምድ የመጣ ለምን ይሄ ነገር አይደረግም ስንባል ለምን ብለን አንጠይቅም። ይቀጥላል፣ እየቀጠለ ይሄዳል። ስርዓት የለውም። በልምድ የመጣ ነገር ነውና መምህርም ከሰላምዬ ጋር ጥሩ ቪዲዮ ሰርታችኋል። ለሁሉም አሁን ለመሰረቱትም የሚያስተካክሉበት አዲስ ለሚመሰረቱም ስርዓቱን አውቆ ለሚቀጥልበት ጥሩ ቤዚክ የሆነ ነገር ነውና በጣም ደስ ብሎኛል። እንግዲህ እኔም እግዚአብሔር በፈቀደ አዳማ በነበርንበት ሰዓት የስላሴ ማህበር እዛ ሲመሰረት ተማሪዎች በጣም ብዙ ነበር። የመምህር አግኝቶ በጣም ደስ ብሏቸዋል። እኔም ደስ ብሎኛል። ሰላምዬም ደግሞ እዚህ የእናታችን የቅድስት ኪዳነ ምሕረትን ማህበር መስርታለች። እንግዲህ እግዚአብሔር ማህበሩን ያስፈው ማለት ነው። አሜን ሩብዬ። የሚገርም ነገር ኮሜንት ላይ ብዙ ነገር አይቻለሁ፣ ተምሬበታለሁ። ማለት በእያንዳንዱ ማህበር ውስጥ የተለየ ሌላ አይነት ስርዓትም ያለው አለ። አረቄ በስነ ስርዓት እነሱ ጋር መስት ነው በቃ እንደ ስርዓት አድርጎ ይዘጣሉ። አረቄ ይጠጣሉ አለ። ሁለተኛ ሙሴ የምትሆነዋ መሪ የሆነች አለች። ሙሴ ሴት ወይ የወንድ የሌለበት ግን የሴቶች ማህበር የሆነ ሴት ሙሴ የሆነችበት አለ። አብራችሁን ቆዩ። አብራችሁን ቆዩ። አሁን ከመኪና ወርደን እንግዲህ እቃ ወደምንገዛበት ሱቅ እየገባን ነው። ተከተሉን። እሺ እንደምታዩት ቤተሰቦቼ ራጉኤል ቤተክርስቲያን ደርሰናል። ዛት ሳልመን ደግሞ ራጉኤል ቤተክርስቲያን ነው። የቅዱሳቶች እዛ ስላሉ ከዛው አንዳንድ የሚያስፈልጉንን እዛ አካባቢ ማግኘት የምንችላቸው ነው የቅዱሳቶች። ከዛ ገዝተን ተሳልመን ከመላኩ ቅዱስ ራጉኤል እንግዲህ ታውቁታላችሁ፣ መርካቶ በጣም ከባድ ነው። እንግዲህ ቅዱስ ራጉኤልን ተጠብቀን ብለን ትንሽ ሰብሰብ ብለን እንግዲህ ተማከርንና
ምኖችን እናስቀድም ብለን የሚከባብዱትን እቃዎች መጀመሪያ ንግዛ፣ ራቅ የሚሉትን እቃዎች ንግዛ ብለን እዚህ ጋር እንደምታዩት ከበሯችንን ደግሞ ሞከር እያደረግን ነው ማለት ነው። ሰላም ካልዘመርክ ትለኛለች። ያው ሰዓቱ የጾም ነው የሱባኤ ነው ብያት አይሆንም ብያት ነው እንግዲህ። እና ከበሮ ደግሞ በጣም ውድ ሆኗል ከሚገርማችሁ። እኔ በዚህ ልክ እንደዚህ እንደተወደደ አላወኩም ነበረ። እስቲ አየት እናደርጋለን ብለን ሌላ ቦታ እርጥብ ስለሆነ ይከብዳል ማለት ነው እና በቆዳም የተሰራ ስለሆነ ሽታ ይኖረዋል። እስኪ ሌሎች እቃዎችን አይተን እንመጣለን ብለን ነው። እዚህ ጋር የሚያስፈልጉንን ጧፍ እና የጽዋ ጨርቆች ምናምን አሉ። እነሱን እያየን እኔ ሰማያዊውን የመረጥኩት፣ ሰማያዊውም ያምራል። ለሰላም ለቅድስት ኪዳነ ምሕረት ነጩን መረጠች። እኔ ደግሞ ያው ሰማያዊውን የመረጥኩት ማለት ነው። እና ዋጋ ላይ ግን ያው በደንብ መከራከር ስላለብኝ ሽንጤን ገትሬ ስከራከር የነበረው እኔም የመጀመሪያ ስለነበረ የእናታችን የቅድስት ኪዳነ ምሕረትን ደግሞ አዲስ አበባ ያላችሁ ሰዎች ሰላምዬ ጋር መመዝገብ ትችላላችሁ። የጽዋ ማህበር ማለት ነው። ከሀገር ውስጥም ውጭም ያላችሁ ያው ሰላም ጋር የቅድስት ኪዳነ ምሕረትን ጽዋ ማህበር መመዝገብ ትችላላችሁ። መነጽሬ በሚለው ዩቲዩብ አናግሯት፣ ቴሌግራም ሊንክ ስላለ በዛ አውሯትና እሷ ጋም ቅድስት ኪዳነ ምሕረት ጽዋ ማህበር መግባት የምትፈልጉ ልጆች፣ የመምህር ተማሪዎች እሷ ጋር መግባት ትችላላችሁ ማለት ነው። ሀገር ውስጥም ከሀገር ውጭ ያላችሁ ሰላምዬ ጋር አውሯት፣ እንደዛ ማድረግ ትችላላችሁ። ማህበሩን እንግዲህ መቀላቀል የምትፈልጉ ሁላችሁም ሰላምን አውሯት ማለት ነው። እንግዲህ አንድ ላይ እሷም የመሰረተችው የመጀመሪያ ቀኗ ነው፣ እኔም እንደዛው ማለት ነውና ጥላዎች በጣም ነው የሚያማምሩት። በነገራችን ላይ ይሄ ለጽዋ የሚሆነው ጥላ መርጠን እሷ በነጭ ነው የወሰደችው፣ እኔ ደግሞ በሰማያዊ ማለት ነውና የኪዳነ ምሕረትን የሆነ ታይም ላይ በተጨነቁበት ሰዓት ቅድስት ኪዳነ ምሕረትን ዝክርሽን ወይንም ጽዋሽን አድርጋለሁ ብዬ ነበርና ያው እግዚአብሔር ፍቃድ ሆነ፣ የእመቤታችን ፍቃድ ሆኖ ነው እየገባሁት ማለት ነው። በእርግጥ እኔ ሰላም ጋር ገባለሁ ብዬ አላሰብኩም፣ ግን አጋጣሚው ሆነና ያው አጋጣሚ እኔ ብለውም ነገር ግን ያው ፈቃድ እግዚአብሔር ነው ብዬ ስላሰብኩኝ እኔ ሰላም ጋር ገባው ኪዳነ ምሕረትን፣ እሷ ደግሞ የስላሴን እኔ ጋር ገባች ማለት ነው። እና ደግሞ እስኪ እዚህ ጋር ጥላና የጽዋ ጨርቅ መርጠናል። ሌሎች ደግሞ የሚያስፈልጉን እቃዎች ደግሞ ለማየት እየሄድን ነው፣ ዞር እያለን ነው። መርካቶ እንደምታውቁት ሌባ በጣም አስቸጋሪ ነው። እየተጠባበቅን ነው እንግዲህ ለ5 እየሄድን ያለ ነው ማለት ነው። ዚግዛግ ቲዩብ እና ጆን እየቀረጹ ነው። በተቻለና አቅም ያው እንግዲህ ራሳችንን ጠበቅ እያደረግን እየተገፋፋንም ቢሆን የመርካቶን ገበያ እየተወጣ ነው። እነዚህ ጋር የምናያቸውን የእጅ ስራ ውጤቶች አብዛኛው ጊዜ የቡዳ መንፈስ ወይንም ደግሞ ቡዳ ናቸው ተብሎ የሚታሰቡ ሰዎችን እነሱ የሚሰሩትን የእጅ ስራ ውጤቶች ነው እዚህ ጋር የምናገኘው ካያችሁ ማለት ነው። የተለያዩ የሸክላ ስራ ውጤቶችን ማለት ነው። ብረት በመቀጥቀጥ ለተለያዩ ለማህበረሰቦቻችን ጠቃሚ የሆኑትን ከብረት ውጤቶች የምናገኛቸውን ማለት ነው። ዛሬ ላይ እንደዚህ በፋብሪካ ደረጃ ውጤቶች ልናገኛቸው ማንችላቸውን ነገሮች ከቀድሞ ጀምሮ ከረጅም ዘመናት በፊት ጀምሮ ቡዳ ናቸው ተብሎ የሚታሰቡ ቤተሰቦች ሸክላ በመስራት የተለያዩ ማህበረሰቦቻችን ለምሳሌ እንጀራ ጋግሮ ለማብሰል የምንጠቀምባቸውን ምጣድ፣ የድስቶች እነዚህ ሸክላ የድሮ ነገሮች ማለት ነው፣ እንስራ የሚባሉት ውሃ መቀጃዎች፣ እነዚህን ሁሉ የእጅ ስራ ውጤቶች በመስራት ለኛ ለአገልግሎት የሚጠቅሙን ለቤት ውስጥ አገልግሎት የሚጠቅሙን ነገሮች በሙሉ ሰርተው የሚያዘጋጁልን እነዚህ ሰዎች ናቸውና መንፈሱ እንጂ ውስጣቸው ቡዳ ሆኖ ወይንም ደግሞ ሰይጣኑ ሆኖ የተቀመጠው እንጂ እነዚህ ሰዎች ሰው ናቸው፣ የስላሴ ፍጥረት ናቸው። እላቸው ላይ ባደረው ክፉ መንፈስ ተጽዕኖ አንጻር በማህበረሰባቸው ተገለው ገለልተኛ ሆነው ምን ያክል ከማህበረሰብ ተገለው ለማህበረሰብ የሚጠቅመውን ማንኛውንም ቁሳቁስ በማምረት ለገበያ በማቅረብ ለማህበረሰቡ በማቅረብ ይታወቃሉ። ነገር ግን
ማህበረሰብ ውስጥ ገለልተኛ በመሆን ማህበረሰብ ውስጥ ገለልተኛ አድርገዋቸው በተለያየ አይነት መንገድ ገለልተኝነት ደርሶባቸው ተጽዕኖ ውስጥ የሚወድቁ አሉ። የነሱ ልጆች ከልጆቻቸው ጋር እንዳይጋቡ ማንኛውም በለቅሶም በደስታም እንዳይጣመሩና እንዳይገናኙ ኢቭን እንኳን በትዳር አብራዎቻቸው እንዳይዛመዱ በጣም ብዙ ተጽዕኖ ይደርስባቸዋልና እነዚህ ሰዎች ሰው ናቸው። አይናቸው ላይ ባለው የቡዳ መንፈስ ሰይጣን ነው። ይህ ሰይጣን ደግሞ በጾምና በጸሎት በስግደትና እንዲሁም ደግሞ በክርስቶስ ስጋና ደም በስጋቸው ላይ ባደረው በመንፈሳቸው ውስጥ በተቆራኘው ክፉ መንፈስ ተጽዕኖ ምክንያት ከማህበረሰቡ ተገለው የተገለሉትን ሰዎች ክርስቶስ አንድ ሊያረጋቸው ክርስቶስ ሁላችንም አንድ ሊያረገን ብሔር፣ ዘር፣ ጎሳ ሳይለይ መድኃኔዓለም ሁላችንን በክርስቶስ ስጋና ደም አንድ አድርጎናልና ሁላችንም ቅዳሴ ቦታ ላይ ስንቆም ዘርና ሃይማኖት ወይንም ከለር ለይተን አይደለም የምንቆመው። ሁላችንም በቅዳሴ ስንቆም ዘር፣ ጎሳ አልታየንም። ከዛ በኋላ ለክርስቶስ ስጋና ደም ስንሄድም ወደ ክርስቶስ ስጋና ደም መቀበል ስንሄድ ምንም ከለር አልታየም፣ መታወቂያ እየታየ የለም። ንስሐ ገብቶ ንጹህ ሆኖ ንስሐውን በካህናት በኩል ጨርሶ ወደ ክርስቶስ ስጋና ደም መጥቶ በክርስቶስ ስጋና ደም አንድ እንሆናለን ማለት ነው። የክርስቶስ ልጆች እንባላለን እንጂ የእንትን ዘሮች የአከሌ ዘሮች ወይም ደግሞ የቡዳ መንፈስ ያለባቸው ዘር ቤተሰቦች አንባልምና ይህንን አመለካከት ይህንን ስብና ልናጸዳው ይገባል። ከአእምሯችን ውስጥ መንፈስ መሆኑን ልናውቅና ካወቅንም በኋላ ደግሞ ይህንን ደግሞ የተጠቁትን ሰዎች መዳን እንደሚችሉ መፈወስ እንደሚችሉ ያላቸውን ተሰጠው እግዚአብሔር የሰጣቸውን ጸጋና ስጦታ አውጥተው መጠቀም እንዲችሉ አሁን በእጄ ያስኩትን የምታዩትን እነዚህ የሻማ ማብሪያ እቃዎችን ከብረት ተቀጥቅጦ የሚሰሩትን የብረት ስራ እጅ ውጤቶችን ለማህበረሰቦቻችን በማቅረብ ዛሬ ላይ እንግዲህ እኛ ሄደን የምንገዛቸው እነዚህን ማቴሪያሎች በሙሉ የእጅ ስራዎች በሙሉ እነሱ አምጥተው እዚህ ለገበያ ስላቀረቡ ነውና ይህን አመለካከታችን ልናጸዳ ይገባል። እነዚህ ሰዎች ልናግዛቸው ይገባል። መንፈስ መሆኑን መናገር ሰይጣን መሆኑን ሰይጣን ደግሞ በጾምና በጸሎት እንደሚሸነፍ ከኛ እንደሚርቅ ማስተማር ማስረዳት አለብን። መምህር ተስፋዬ መምህራችን በደንብ ስለ ቡዳ መንፈስ በገጠሩ ማህበረሰብ በድኝ በተለያየ አይነት መንገድ እያጨሱ መንፈሱን ለማስወጣት ይሞክራሉ። መንፈስ ግን በጾምና በጸሎት በስግደት እንዲሁም ደግሞ ሴራውን በማወቅና በመቃወም ጭምር እንጂ መንፈሱ እንዲሁ በጭሳጭስ የሚለቅ አለመሆኑን በተለይ በየቤተ ክርስቲያን በር ላይ ለቡዳ ላይ ነጠላ ተብሎ የሚሸጡ ብዙ አይነት መድኃኒቶች እናያለንና እነዛ ነገሮች ግን ከቤተ ክርስቲያን ጋር ፍጹም አስተምሯቸው የተጋጨ መሆኑን ልናውቅና ልንረዳ ይገባል። በዚህ መንፈስ የተጠቃችሁ ሰዎች ብትጾሙ ብትጸልዩ ንስሐ ብትገቡና ጠዋትና ማታ ይህን መንፈስ በስላሴ ስም ታሰር፣ ተቃዋሚ ያለው ክጄ ያለው አብረኸኝ በዚህ መንገድ ከኔ ጋር ለዘመናት የተቀመጥክ ግብርህን በዚህ መንገድ ግብርህን እኔ ላይ ሆነ በተለያየ መንገድ የምትወስድ አቆም፣ ክጄ ያለው ታሰር፣ ኃይልህን ያድክመው እያል የመለኮት ኃይልህን ያድክመው እያልን በመሳልና እንዲሁም ደግሞ መንፈሳዊ ሰው በመሆን መኖር እንችላለን እንደማንኛውም ሰው ላችሁ ወዳለው ሁላችሁም ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ለብዙ ሰዎች እንዲዳረስ አድርጉ። ማህበረሰቦቻችን ውስጥ ይህንን ስብዕናው ይህንን አመለካከት መቀየር መቻል አለብን ብዬ አስባለሁ። እንግዲህ የሚያስፈልጉንን እቃዎች በሙሉ ገዝተን እንግዲህ ወደ ቢሮ ተመልሰናል። መምህር ጋር አንድ ላይ ተገናኝተናል። ከመምህር ጋር ያለን ቆይታ ደግሞ የተወሰነች ደቂቃ አብረን እናያለን ማለት ነው። ሁለታችንም አዲስ መስራቾች የናዝሬቱ ያው መሰረት ሲጀምር ሁሉም ነው የሚያበራበት ተርፏል። የቀረ የለም። እዚሁ ሾላ እናገኛለን። ካሜራ ፊት ለምን መዝሙር ዘምሩ እንጂ
ኧረ እንደው ዙር አውጡ ምን መዝሙር የሌለው ሞቅታል። ይሄ ሳባ ይሄ አሪፍ ነው። ሁለቱም አሪፍ ነው። ናዝሬት ያላችሁ የስላሴ ማህበርተኞች ይሄ እቃ ተገዝቷል። ስለዚህ ማድረግ ያለባችሁ ምንድነው? ማህበሩ በሚሰበሰብበት የመጀመሪያው ቀን ላይ የወጣውን ወጪ ለምሳሌ በየወሩ 50 ብር የምታወጡ ከሆነ አሁን ደግሞ 100 ወይ 200 ታወጣላችሁ። የእቃውን ያወጣበትን ትመልሳላችሁ አይደል? ተማሪፍ ስላሴ ከእናንተ ጋር ይሁን። ድንግል ማርያም ኪዳነ ምሕረት ካንቺ ጋር ትሁን። አሜን። እና ደግሞ ቃሌን አክብራችሁ ጽዋ ስለመሰረታችሁ አመሰግናለሁ።